ላገር የሚለው ቅጥል ሲወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ የረጅም የዘመን ባህል ሙዚቃ አምባሳደር የነበረው ድምጻዊ ሰማይ በለው ከዚህ ዓለም በሞት ተለይቷል። በአገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ በሚጠራው ተወዳጁ ድምጻዊ ሰማይ በለው ህልፈት የተሰማንን ጥልቅ ሐዘን በህሩይ ሚዲያ ስም እንገልጻለን። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምጻዊው በተወለደ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የሕክምና ክትትል ህይወቱን ማለፉን የቀረቡ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮቹ ያበረከተው ድምጻዊ ሰማይ በለው በሙዚቃው ኢንዱስትሪ ውስጥ በተለይ የኔ ዓለም ማራለሽ ደቦት እንስራ በሚሉ የተወዳጅ ባለው ዘፈኖች የራሱን ደማቅ አሻራ ጥሎ ማለፍ የቻለም ከያኔ ነበር። ድምጻዊ ሰማይ በለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። ለወላጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎች በሙሉ መጽናናትን ብርታትን ይመኛል። ፈጣሪ ነፍሱን በገነት ያኑራት ይላል ህሩይ ሚዲያ።